ታዋቂው ቲክቶከር አዶናይ እና ጃኒ ከተጣሉ በኋላ አዶናይ በዱባይ አዲስ ፍቅረኛ መያዙ ተሰምቷል። ሰላም ተመልካቾች እንደምን ከርማችኋል? ይህ ደውል ሚዲያ ነው። ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ አዝናኝ መረጃ ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ለቻናላችን አዲስ ከሆኑ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። አስቀድመን እንደነገርናችሁ አዶናይና ጃኒ በተጣሉ ማግስት አዶናይ አዲስ ፍቅረኛ መያዙ እየተነገረና በሰፊው እየተዘገበ ይገኛል። አዶናይ እንግዲህ ይህችን ፍቅረኛ ሊያገኝ የቻለው በኢትዮጵያ በነበረበት ወቅት ለረጅም ጊዜ ሲያወራት እንደነበረና ከሷ ጋር ረጅም ጊዜ በጽሁፍ እያወሩ እንደቆዩ የሚወጡ መረጃዎች እየተናገሩ ይገኛሉ። እንግዲህ አዶናይ ከጃኒ ጋር የተጣለበት ዋነኛ ምክንያት እንዲህ በግልጽ ባይቀመጥም አንዳንዶች የመረጃ ምንጮቻችን እንደሚሉን ከሆነ አዶናይና ጃኒ የተጣሉበት ዋነኛ ምክንያት አዶናይ ከጃኒ ጋር ከፍተኛ የሆነ ጸብ ውስጥ በመግባቱ የጸቡ መንስኤ ጃኒ ለረጅም ጊዜ ቺት ስታረግበት እንደነበረ የሚገልጹ አንዳንድ መረጃዎች በመውጣታቸው ምክንያት ነው ይባላል። እንግዲህ እነኚህ ጥንዶች መለያየታቸውን ተከትሎ አዶናይ በአሁን ሰዓት ካለፉት ሳምንታት ጀምሮ በዱባይ እንደሚገኝና በዱባይ ሆኖ ቪዲዮቹን እየቀረጸ እየለቀቀ እንደሆነ ይታወቃል። እንግዲህ እዛም በሄደበት ወቅት አንዲት ቆንጆ ፍቅረኛ ማግኘቱና ከሷ ጋር ረጅም አይነት ቲክቶክ ቪዲዮ እየሰሩ እንደሆነ አዳዲስ መረጃዎች እየወጡ ይገኛሉ። እንግዲህ ተመልካቾቻችን አዶናይና ጃኒ በእርግጥ ተለያይተዋል? አዶናይስ ሌላ ፍቅረኛ ይዟል የሚለው ነገር በቲክቶክ ላይ በከፍተኛ ሁኔታ እያናወጠም ይገኛል። እንግዲህ ብዙ ሰዎች እያወሩ ያሉት የአዶናይና የጃኒን ጉዳይ እናወራዋለን። በቅርብ ቀናት ውስጥ የወጡ ፖስቶችና የአድናቂ ኮሜንቶችና የተለያዩ ግምት ብዙ ግራም አጋብቶናል። አዶናይና ጃኒ በእርግጥ ተለያይተዋል የሚል ወሬም ከአንድ ጥግ ወደ ሌላኛው እየተሰራጨ ነው። ሌሎች ደግሞ አዶናይ ሌላ ፍቅረኛም ይዟል በማለት የተለያዩ ግምቶችን እየተናገሩ ይገኛሉ። ነገር ግን የሚገርመው አንድ ነገር ነው። እስካሁን ድረስ ከሁለቱም በኩል በግልጽ ይፋዊና ማረጋገጫ አልተሰጠም። ይህም የሰዎች ጥያቄ የበለጠ አብዝቶታል። ወሬው እንዴት ተጀመረ? ብዙ ተከታታዮች እንደሚሉት አዶናይና ጃኒ ከዚህ በፊት እንደነበረው ተደጋጋሚ አብረው መታየታቸውም ቀንሰዋል። አንዳንዶች ይህንን መለያየት ምልክት ይሰጡታል። ከዚህም በፊት አብረው ይታዩ እንደነበረ፣ አሁን ግን ለምን ተለያይተው ይታያሉ የሚል ጥያቄ በብዙ ኮሜንቶችም ይታየቃሉ። እና በሁለቱ የስቶሪ ቪዲዮ ላይ እንደተናገሩት ከሆነ ሁለቱ ጥንዶች መለያየታቸውን በግልጽ በስቶሪያቸው ላይ እንደተናገሩት የሚታወቅ ነው። አዶናይስ ሌላ ፍቅረኛ ይዟል የሚለው ግን በብዙዎች ዘንድ አነጋጋሪና አጠያያቂ ጉዳይ ሆኖ እየቀጠለ ይገኛል። ምክንያቱም እነኚህ ሁለት ጥንዶች የሚለያዩ የማይመስሉ ከአንድ ወንዝ የተቀዱ ተብሎ ብዙዎች አርአያ አድርጎ የነሱን የጥንዶቹን ሪሌሽንሺፕ እንደ አርአያነት በማየት እኛ ስናድግ እኛም ስናገባ እንደነሱ ነው መሆን የምንፈልገው በማለት የሚገልጿቸው አይነት ጥንዶች እንደሆኑ የሚታወቅ ነው። እንግዲህ ከዚህ ጋር ተያይዞ የነኚህ ሁለት ሰዎች መለያየት ለብዙ ኢትዮጵያውያንና አድናቂዎቻቸው ይሄ ነገር ህልም ሆኖባቸዋል። እንግዲህ አዶናይ ሌላ ፍቅረኛ ይዟል የሚለው ወሬ ምናልባት በጣም ብዙ ሰዎች የሚያወሩት የወሬ ክፍል እንደሆነም ይታወቃል። በቲክቶክ ላይ አንዳንድ ሰዎች አዶናይ ከሌላ ሴት ጋር ተያይዞ የሚያሳዩ ግምቶች እያቀረቡ ይገኛሉ። አንዳንዶች ፎቶ ሲያዩ ወይም አንድ ቪዲዮ ሲመለከቱ ወዲያውኑ አዲስ ፍቅረኛ አግኝቷል ብለው መደምደሚያ ይሰጣሉ። ነገር ግን እስካሁን ድረስ ይህን የሚያረጋግጥ በቂ ማስረጃም አልቀረበም። ይህም ቢሆን ለወሬው ለብዙ ሰዎች የመወያያ ርዕስ ሆኗል ማለት ነው። እንግዲህ ከዚህ በተጨማሪ አንዳንድ ሰዎች እየተናገሩ ያለው ነገር በጣም በሚገርም ሁኔታ ሁለቱም አሁን ድረስ አንድ ላይ ናቸው የሚሉ መረጃዎችም እየተዘገቡ ይገኛሉ። ይህ ደግሞ ብዙ ደጋፊዎቻቸው የሚያስደስትና የሚያነጋግር ነገር ሆኖ ተገኝቷል። እነኚህ ሁለት ጥንዶች አሁን ድረስ አልተጣሉም፣ አሁንም አብረው ይገኛሉ የሚለው ነገር አነጋግረው ሰዎችንም በጉጉት እያስጠበቀ ይገኛል። ሁሉም ነገር ፕራንክ ነውም እያሉ ብዙዎች ተናግረዋል ማለት ነው። እነሱን እናውቃቸዋለን። ብዙ ጊዜ አስገራሚ ነገር ያደርጋሉ። ምናልባትም በሴንቸሪው ወይንም በዚህ ዓመት ታይቶ የማይታወቅ ትልቅ ፕራንክ እያዘጋጁልን ይሆናል የሚል አስተያየቶችም በርካታ ናቸው። አንዳንዶች እንዲህ ይላሉ፣ በመጨረሻ አብረው ወጥተው ፕራንክ ነበር ይሉናል።
እውነት ነው ወይስ አይደለም የሚለው ግን ጊዜ የሚፈታው ጉዳይ ነው። የተከታታዮች ምላሽ ምን ይመስላል? ተከታታዮች በሁለት ተከፍለዋል። የነሱ አድናቂዎች በአንድ ወገን ለጃኒ በአንድ ወገን ደግሞ ለአዶናይ ደግፈው ጃኒ ቺት አርጋበት ነው የሚሉም አሉ። ነገር ግን በሌላ በኩል ደግሞ አዶናይ ራሱ ነው ያልተንከባከባት፣ እሱ ራሱ ነው ቺት ያረገባት። አሁን ድረስ ከሌሎች ብዙ ሴቶች ጋር እየታየ የሚገኘው አዶናይ ራሱ ነው እንጂ ጃኒ ምንም ማታቅ ምስኪን ናት ሲሉ፣ ሌሎች በጃኒ በኩል ደግሞ ያሉ ሰዎች ጃኒ ራሷ ናት ቺት ያረገችበት። ምክንያቱም ከዚህ በፊት ያለፈ ታሪኳ ሲጠና ከብዙ ቲክቶከሮች ከስጢፋኖስ ቶማስ እስከ ጆን ዳንኤል ድረስ ሁሉም ቲክቶከሮች ጋር አብራ እንደነበረች የሚታወቅ ነገር መሆኑ ተዘግቧል ማለት ነው። እንግዲህ የነኚህ የሁለት ጥንዶች መለያየት በቲክቶክ ላይ በጣም አነጋጋሪና አስወሪ እንደሆነም ይታወቃል። እንግዲህ የሰዎች አስተያየት በሁለት እንደተከፈለ ነግሬያቸዋለሁ። አንድ ወገን በእርግጥ ተለያይተዋል ብሎ ያምናል። ሌላ ወገን ደግሞ ማንኛውም ድምዳሜ ለመስጠት ገና በጣም ቀደም ነው ይላል። በእርግጥ አንድ ሰው ስለ ግል ሕይወቱ ሳይናገር በወሬ ብቻ ውሳኔ መስጠት ትክክል አይደለም። እንግዲህ የነኝን ሁለት ጥንዶች ነገር መጨረሻውን ለማሳየት ብዙዎች ጓጉተዋል። በአሁኑ ሰዓት የሚታወቀው አንድ ነገር ብቻ ነው። ስለ አዶናይና ጃኒ ብዙ ወሬዎች እየተሰራጩ ቢሆንም አዶናይ ሌላ ፍቅረኛ ይዟል ወይንም ሁለቱ በይፋ ተለያይተዋል የሚለውን ለማረጋገጥ መረጃ እስካሁን አልቀረበም። ነገር ግን ሁለቱ እንደተለያዩ በገጻቸው ላይ ቀርበው እንደተለያዩ ተናግረው ነበረ። ነገር ግን ይሄንን ብዙ ሰዎች ለማመን አልፈለጉም። አዶናይ እንግዲህ ይህን ነገር ተከትሎ ነው ወደ ዱባይ በማግስቱ የበረረው። በዱባይስ ምን ሲያደርግ ነበር? ምን አይነት ቪዲዮዎች ነው እያሳየን ያለው? ከሌሎች ሴቶች ጋርም እየታየ ይገኛል። አዶናይ በጣም ተጎድቷል ወይንስ ምን ሆኖ ነው እንደዚህ ሊያደርግ የቻለው የሚሉ የብዙ ሰዎች ጥያቄዎች ናቸው። እንግዲህ በአቅራቢያቸው ያሉ ብዙ ሰዎች እንደሚናገሩት ከሆነ እነኚህ ሁለት ጥንዶች በብዙ ጊዜ ሊለያዩ ደርሰው እንደታረቁ የሚታወቅ ነው። ብዙ ጊዜም አዶናይ ከሷ ጋር በመሆን ተከላክሎላትም እንደነበር ይታወቃል። በአንድ ወቅት እንግዲህ ጃኒ ከጆን ዳንኤል ጋር የነበራት የፍቅር ግንኙነት በይፋ ለማውጣት ፈልጋ ከሽንት ቤትም ሆና ደውልልኝ እያለች በድብቅ ግንኙነት እንደነበራት ይታወቅ ነበረ። እንግዲህ ከዚህ ግንኙነት ጋር ተያይዞ ነው ብዙዎች ይህቺ ሴት ከአሁንም ድረስ ከጆን ዳንኤል ጋር የፍቅር ግንኙነት እንዳላት የሚታወቅ ነው ሲሉም የተሰሙት ማለት ነው። እንግዲህ ከዚህ ጋር ተያይዞ ነው አዶናይ ከበፊትም አላመንኳትም ነበር፣ ከበፊትም እንዲህ አይነት ምልክቶች እየተሰጠ ነበር በማለት አሁንም ራሱን ሸሽቶ ወደ ዱባይ የሄደው ማለት ነው። እንግዲህ ተመልካቾቻችን እናንተስ ምን ትላላችሁ? በዚህ ላይ ያላችሁን ሐሳብ አስተያየት በኮሜንት ሴክሽናችን ላይ አቅርቡልን እያለን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። ለቻናላችን አዲስ ከሆኑ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ እንላለን። ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። ቸር ቆዩ፣ ቸር ሰንብቱ።